አልበሜ ከይዘት አንጻር ያው ያደገ ነገር የለኝም ብዬ ነው የምገልጠው። ለምንድን ነው የምለው ያደገ ነገር የለኝም ስል የጨመረ ነገር ማለት ሳይሆን መልእክቴ አልተለወጠም ለማለት ነው። ከኢየሱስ የትም ስለማላድግ መቀየረው ጉዳይ አይደለም። መጨረሻ ኢየሱስ ነው። ስለ ኢየሱስ ነው የምዘምረው። ኢየሱስ የሚያመልጠኝ ጉዳይ ነው እንጂ አስቤ እዚህ ጋር ኢየሱስ ይግባ የምለው አይደለም። እና ክርስቶስን ማዕከል ያደረገ ሳይሆን ራሱ ክርስቶስ የክርስቶስ ነው። እኔ ሌላ ማለት አልችልም። እግዚአብሔር ራሱ ሙላቱ ሁሉ በክርስቶስ እንዲሆን ወዷል ይላል። እና ክርስቶስን አየህ ስታከብረው ያ የክርስቶስ ብርሃን በውስጥ ሲጨምር የሚገለጠውም ነገር ይጨምራል። ማለት በበራ ላይ የክርስቶስ ብርሃን ልክ ነው በህይወት የሚሰራው የክብር መጠን የሚወሰነው። እና በየቀኑ ማወቅ መፈልገው ያንን ነው። አሁንም ዝማሬዎቹ ስለ ኢየሱስ ነው፣ ስለ መንፈስ ቅዱስ ጋር ያለ ህብረት፣ ስለ ወንጌል ነው፣ ስለ መጨረሻው ዘመን ክብር ጌታ የተናገረኝ ነገር ስላለ ቤተ ክርስቲያን በመጨረሻው ዘመን ሊገለጥ ያለ የእግዚአብሔር ክብር እንዳለ ምድሪቷን የሚጎበኝ የእግዚአብሔር እሳት የመንፈስ ቅዱስ ደመና ከምናየው ነገር በተቃረነ መልኩ ከዚች ምድር ተነስቶ ለዓለም የሚሆን ነገር እንደሚመጣ ጌታ ብዙዎችንም ተናግሮ ለኔም ተናግሮኛል። እግዚአብሔር ሰዎች መልእክት ነው አንተ በፊት ያቀረብኩት ሰው አለና እሱ እንደዚህ ሲል ነበር። እና ይሄ ዘመን አሁን ቀልደህ የምታልፍበት አይደለም። እንደ ፓርት ታይም ብታየው አገልግሎት የምታገለግልበት ዘመን አይደለም። ከቀጠልክ ትቀጥላለህ፣ ካልሆነ የምትወጣበት። ስለዚህ እግዚአብሔር ሲሪየስ ፕሮግራም አለው። በመጨረሻው ዘመን ቤተ ክርስቲያን ላይ እግዚአብሔር ሲሪየስ አጀንዳ አለው። ብዙ ሚሊዮኖች በገፍ የሚመጡበት አገልግሎት ከፊት ይመጣል። የመናፍስት ኃይላት ከተማ ላይ ቤተ ክርስቲያንን ተጭነው ሊሰሩ የማይችሉበት ዘመን፣ የማንም ሰው ምክር ቤተ ክርስቲያንን ሊጫን የማይችልበት ዘመን አሁን ከፊት አለ። ያ ዘመን ደግሞ በመንፈስ ቅዱስ ኃይል በመንፈስ ቅዱስ ክብር እንደሚገለጥ ጌታ ተናግሮኛል፣ ከብዙዎችም ሰምቻለሁ። እና የዛ አካል ለመሆን ነው የምጥረው፣ እዛ ውስጥ ለመግባት፣ እዛ የእግዚአብሔር የመጨረሻው ዘመን ፕሮግራም ውስጥ ለመግባት ነው ፈልገውና ራሴ ለዛ እያዘጋጀው ነው ለእግዚአብሔር ፕሮግራም። እና ምን ልልህ ነው የመጨረሻ ከአልበሙ ላይ አሁን ያለኝ የሚወጣው ካሴት ላይ ስለ ወንጌልም ዘምሬያለሁ። የምወደው መዝሙር ነው። በመጨረሻው ዘመን ስለሚገለጥ እግዚአብሔር ክብር ምን ጌታ ሊሰራ እንዳለ የዘመርኩት መዝሙር አለ እና ብዙዎች እንደሚባረኩበት ጥርጥር የለኝም። እናምናለን፣ ለዛ ይሆናል ብለን እናምናለን። ጌታ ይባረክ። ጌታ ይባረክ። አሜን። በመጨረሻ ላይ እንግዲህ አብረን እዚህ እናመልካለንና ከዛ በፊት ግን እስኪ ምክር ለአዳዲስ ዘማሪዎች አሁን ወደ አገልግሎት ለሚመጡ ዘማሪዎች አንተ ካለፍክበት የአገልግሎት ዘመን ካሳለፍካቸው አንዳንድ እንትኖች ውጣ ውረዶች አሉ። አንዳንድ ጊዜ በራሳችን ችግር ምናልፍበት አለ። አንዳንዴ ደግሞ የአገልግሎት የሚያመጣበት የተለያዩ እንትኖች ይኖራሉና እስቲ ከዛ ተነስተህ ለአዳዲስ ዘማሪዎች አገልጋዮች ምን ትመክራለህ? በእርግጥ እድሉን ስላገኘው በጣም ነው የማመሰግነው። ያው አገልግሎት የኛ የብርታት ታሪካችን ውጤት ብቻ አይደለም፣ የጸጋው ውጤት ነው። አሜን። ስለዚህ ደፍሬ ብናገር ልናገር የሚያስችለኝ ድፍረት ኢየሱስ በሕይወቴ የሰራውን አስቤ ነው። እና አገልግሎት ላይ ሰዎች ከጌታ ጋር ህብረት ቢያደርጉ የማይሰለቹ ይሆናሉ። መልእክታቸው የበሰለ ይሆናል። ሰውን ማገልገል ይችላሉ። ረጅም ዘመን መሄድ ይችላሉ። ምን መሰለ አሁን ብዙ ጊዜ ሰዎች ለመመከር የሚፈልጉት ነገር የተወሳሰበን እውቀት ቁጭ አድርገህ ብታስተምር ነው። ግን ብዙ ጊዜ ምንና ለመሰለ ብዙ ያላወቅናቸው ነገሮች አይደለም ከክብር ያጎደሉ። ብዙ ያላወቅናቸው ነገሮች እነሱን ለማወቅ መጣር ምን ይሁን ማወቅ ያለብኝ የሚለው አይደለም መታሰብ ያለበት። ያላደረግነው ጥቂቱ ነገር ምንድነው አውቀህ ነው። ለምሳሌ ጸሎት ከሆነ ብዙ ትምህርት አያስፈልገውም። ዝም ብሎ በር ዘግቶ መጸለይ ወይ ፌሎሺፕ ማድረግ ሄደ ከመንፈስ ቅዱስ ጋር ራስን በመንፈስ ቅዱስ ቁጥጥር በሱ ተጽዕኖ ውስጥ ማድረግ በጣም ቀላል ነው።
እሱን ማድረግ አሁን እኔ ለቅዱሳን ወይም ለዘማሪዎቹ አዲስ ለተነሱት ወይ ለሚነሱት ስነግር የሆንኩት ነው ብዬ ሳይሆን እኔ መሆን የምፈልገው ነው። እኔ ማድረግ የምፈልገው ነው። ሶ ይኸውልህ ከህብረት ዓለም የሚወጣ አገልግሎትና ዝም ብሎ ኃይል ብቻ ሲሰራብህ ያለው አገልግሎት ትልቅ ልዩነት አለው። የኃይል አስተናጋጅ ስትሆንና ከኃይል ጋር ህብረት እኮ አይደረግም። መንፈስ ቅዱስ እንደ ኃይል ብቻ ከወሰድከው መንፈስ ቅዱስ ኃይልን ይሰጣል። ኃይል ብቻ አይደለም፣ እሱ ፐርሰን ነው። ስብዕና አለው፣ አካል፣ ስሜት አለው፣ ፈቃድ አለው፣ እውቀት አለው። ስለዚህ ከመንፈስ ቅዱስ ጋር ህብረት የሚያደርግ ሰውና ዝም ብሎ ብቻ የዝማሬው አኖይንቲንግ ወይም ቅባቱ ሲመጣ ሲያልፍበት የምታየው አገልግሎት ልዩነት አለው። ገባ? ልክ እንትን እንደማለት ነው። ይሄ ነገር ፌስቡክ ፔጅ ላይ ፖስት አድርገዋል። ለምሳሌ ጳውሎስ ከጳውሎስ ልብስ ጨርቅ ወስደው ሄደው አጋንንት ይወጣ ነበር፣ በሽተኞች ይፈወሱ ነበር። ቴዲ በሽተኞች እየተፈወሱ ጳውሎስ በዛ ጨርቅ የላከው ፐርሰኑን ነው ወይ? አይደለም። መንፈስ ቅዱስ አካል ያለው መንፈስ ቅዱስ ነው ወይስ ኃይሉን ነው የላከው? ያ እኮ ሶፍት ወይም ጨርቅ ስራውን ከሰራ በኋላ ይጣላል። ትክክል። እንደዛ የኃይል አስተናጋጅ መሆን የለብህም። እንደ ጨርቅ ወይ እንደ ሶፍቱ መሆን ያለብህ ከአምላክ ጋር ህብረት ይደረጋል። በእውነት ከመንፈስ ቅዱስ ጓደኛ ይሆናል። መንፈስ ቅዱስ ከጓደኛ በላይ የሁሉንም ጓደኝነት የሚያስረሳ ፍቅር ይሰጣል መንፈስ ቅዱስ። እና መንፈስ ቅዱስ ፍቅር ያጠረበት ፐርሰን ወይም ቦታ አይደለም። ገባ? የመንፈስ ቅዱስን ጓደኝነት የሚተካ ሌላ ጓደኝነት የለም። እና ይሄ ፍቅር በውስጥ ይጨምራል፣ ይሄ ፍቅር በውስጥ ይበረታል። ያኔ ብዙ ፍቅሮች ቦታ ያጣሉ አንተ ልብ ውስጥ። እና ይመስለኛል ቢደረግ መልካም ይመስለኛል። ሲሆን ቢደረግ ትክክለኛው ነገር የመንፈስ ቅዱስ ጓደኛ መሆን ነው። ሁሉን ነገር ይተካልሃል፣ ሁሉን ነገር ይተካልሃል። ስሙ ይባረክ። አሜን። ሃሌሉያ። ታንክ ዩ ጂሰስ። አንተን የሚመስል የለም። አንተ ልዩ ነህ። ሰው ሐዘኑን የሚረሳብን ወዳለሁ መንፈስ ቅዱስ። ሃሌሉያ። ያንን መርጣለሁ። ብዙ ጊዜ በርትቼበታለሁ፣ ብዙ ጊዜ ተነስቼበታለሁ፣ ብዙ ሐዘኔን ረስቻለሁ። ብዙ ጓደኞች ኖረውኝ ያውቃሉ እና ግን መንፈስ ቅዱስን የሚያክል ወዳጅ የለም። የእውነት ይዘ ቤስት ፍሬንድ ነው። ሃሌሉያ። ተባረክ ኢየሱስ። አንተ ልዩ ነህ። አሜን። ሃሌሉያ። እና ደስ ይላል በጣም። የመንፈስ ቅዱስ ጓደኛ መሆን ይሻላል። ለእነሱ ብቻ ሳይሆን ለሁላችንም። ያ እሱ ያጽናናል፣ እሱ ያበረታል፣ እሱ ይመክራል፣ እሱ ያስተካክላል፣ አካሄድን ያቀናል፣ ይደግፋል። መንፈስ ቅዱስ ዘመንን ያስረዝማል፣ እድሜን ይጨምራል። የኢየሱስን ፍቅር ያጋባባል፣ የኢየሱስን ባህሪ ያጋባባል። ሰው መውደድ የምትችለው የመንፈስ ቅዱስ ተጽዕኖ ውስጥ ከወደክ ነው። የኢየሱስን ፍቅር ስለሚያጋባብ ሰውን በራስ መውደድ አትችልም። ትክክል። ሃሌሉያ። እና ለብዙ ነገር ያለህን አፔታይት ያጠፋዋል። ለብዙ ነገር ያለ ጉጉት ይጠፋል። ለብዙ ነገር ያለ ጉጉት ይጠፋል። ዘምሬዋለሁ። ይህን መገረሚያ ይቀየራል። አፍህን ከፍተህ የምታወራለት ጉዳይ ይቀንሳል፣ ይጠፋል፣ በክብሩ ውስጥ ይቀልጣል። መንፈስ ቅዱስን የሚያክል የለም። አገልግሎት የሚሸተው መዓዛ ያለው ሰማይ ሰማይ የሚለው ሰው ሰምቶ ማይጠግበው መንፈስ ቅዱስ ጋር ስትገናኝ ነው። ሀገር የሚሰጥ ትንሽ ሆነ ምድርን የሚሰጥ ከመንፈስ ቅዱስ ጋር ስትገናኝ ነው። ተራ የተባሉ ትንንሽ ሰዎች የተነሱት አግኝተውት ነው። የዙፋኑ ስር ያተልቃል። የኢየሱስ እግር ትንንሽ ሰዎች ተንበርክከውበት ትልቅ ሆነው ይነሳሉ። እዚህ ግቡ ማትላቸው ሰዎች ይነሱና አገር ይሸፍናሉ። አየህ፣ ቺፕ ፌቨር ወይም ርካሽ ሞገስ ለመግዛት ሰው መሞከር የለበትም። ገባ? በእከሌ መታወቅ፣ ከከሌ ጋር ራስን በማገናኘት መክበር። የእግዚአብሔር ሰው ቦንኬ ምን አለ መሰለህ፣ ወይን ሃርድ ቦንኬ
ወደ አማርኛ ልመልሰው እሱ ያለውን ብዬ ችግር የለም when the church አለ when the church loses the Holy Spirit she tries to keep the people with biscuit and cake አለ አየህ ስምህ የተባረከ ይሁን ሃሌሉያ ኢንተርቪው መሆኑንም እየረሳሁት ነው ጌታ ይባረክ ደስ የሚል ነው በጣም ደስ ብሎኛል ራባዲያ ነው ሲውል እንዳረገሁን ጌታ እንዳረገሁን በጣም ደስ ብሎኛል ይውል አሁን ዘመናችን ላይ የምናየው ነገር ስለሆነ ሰው ሲሸወድ ያስታውቀኛል ሰው ሲሸወድ በጣም ያስታውቃል ይውል ብቻን ስትሆንና ሳትሆን አገልግሎት ላይ ታስታውቃል ትክክል ብቻን ስትሆን ሲያጅብህ የሆነ መገኘት ሲያጅብህ በንግግር ውስጥ መንፈስ ቅዱስ ሲያልፍ አሜን ያስታውቃል ሰዎች መንፈስ ቅዱስን ይውል ቤተ ክርስቲያን ላይ የመንፈስ ቅዱስ ኃይል ኢግኖር እየተደረገ መንፈስ ቅዱስ ኢግኖር እየተደረገ ከመጣ ሰው ማቆያ መንገድህ ሰውኛ ይሆናል ሰው የምትይዝበት መንገድ እንዲመጡ ሰዎች ግርግር ትፈጥራለህ አሁን እንዳልከው ማለት ነው ስትረበሽ ያስታውቃል ውይ ሰው ተጨንቋል ትላለህ አዳራሽን በመቀየር ብቻ አይደለም እሱ እኮ ጥሩ ነው የህዝብ በማስታወቂያ በመጥራት አልፈቀው የሚሰማኝ በርካታ ይቀመጣል ከመከራ እረፉ መንፈስ ቅዱስ የመከረን ማረፍ ነው ብዙ ነገሮች መንካት አይደለም ማረፍ ነው አገልጋይ ማረፍ ነው ያለበት አገልጋይ ግርግሩ የሆነ ነገር በቃ እንትን ሲሄድ እንትን ስጠራ ከእንትና ጋር ሳከል ነው ሰውኛ ነው ሙሴ ያደገው ፈርዖን ቤት ነው ፈርዖን ቤት ከሆነ ያደገው የቤቱን ባህል ያውቀዋል የቤቱን ጥበብ ያውቀዋል የቤቱን ትምህርት ያውቀዋል ግን እግዚአብሔር ስንት ሚሊዮን ህዝብ ነፃ ለማውጣት መልሶ ሲጠቀመው መጀመሪያ በእሳት ዲል አድርጎታል በእሳት አይደለ ቁጥቋጦ ሲቃጠል እዛ ተጣርቶ እንደገና ብዙ የሚራገፍ የግብጽ ጥበብ ከላዩ ላይ መኖር አለበት ብዙ ከላዩ ላይ መውለቅ ያለበት ነገር አለ ተመልሶ ሲላክ ወይ ያውቀዋለሁ እግዚአብሔር ያውቀዋለሁ ቆይ don't worry አላለም እንዴት ነው ማውራት የምችለው ነው ያለው አይደለ ስለዚህ እንደ ልጅ ሆኖ ያደገበት ቤት እንደ አምላክ ተደርጎ መላክ እንደ ፈራጅ ሆኖ መላክ ቃሉ የሚፈጸምለት ሰው ሆኖ መላክ የሚችለው የሚያጅበው ፐርሰን ኃይል ካለ ትክክል ሰው አገልግሎት ቀጥረቀላል አይሆን እንትን አይሆንም ተራ አይሆንም እና ሰው ብዙ አመት ቁጭ ብሎ ተነካክቶ ብዙ አመት ከማገልገል ከመንፈስ ቅዱስ ጋር ሳልፈው ሲመጣ ያለው ሞገስ ታሪክ ውስጥ ይገባል እና ለራሴም ነው ማወራው ባይዘው እና ደስ ይላል በጣም ጌታ ኢየሱስ ይባረክ ደስ ብሎኛል የእውነት ስለሆነ እግዚአብሔር ባይዘው የመጨረሻውን ዘመን ከመንፈስ ቅዱስ ጋር ያልተገናኙ ሰዎች ተሳልፎ አይሰጥም የሚገርም ነው ቴርቴድና ከመስመር መውጣት ነው የሚሆነው የሚለይበት የሚቀጥለው የመጨረሻ የመንፈስ ቅዱስ መነካካት የመንፈስ ቅዱስ አብሮነት አገልግሎት ላይ ህይወት ላይ ከሌለ መግጠም አትችልም መግጠም አይቻልም እግዚአብሔር አያምንህም ትረስት አያረግህም እግዚአብሔር ኃይል ባደረበት ሰው አይደለም የሚያምነው እግዚአብሔር ከመንፈስ ቅዱስ ጋር ብረት አድርጎ ካራክተሩን የመንፈስ ቅዱስ ፍሬ የታየበትን ሰው ትረስት ያደርገዋል መንግስትን ይሰጠዋል ሀገርን ይሰጠዋል ህዝብን ይሰጠዋል የሰው ጆሮ ይሰጠዋል እንጂ እግዚአብሔር አያምንህም እና አንድ ሰው ምን ይላል the price for all of God is all of you ወይም የእግዚአብሔርነቱ ሙሉ የእግዚአብሔርነቱ ክብር አንተ ጋር ኮስት የሚያደርገው ዋጋው አንተን ያክላል ማለት ነው አንተነትን ሙሉ አንተነትን ሲወስድ ነው ሙሉ እሱነቱን መግለጥ የምትችለው ትክክል ደስ ይላል ጌታ ይባረክና ያ ነው ድንቅ ነው ኢየሱስ ይባረክ